ሰብስክራይብ ሰላም ዩቲዩብ እንዴት ናችሁ? እንግዲህ ዛሬ ወደ ውቢቷ ሐዋሳ እንሄዳለን። ሐዋሳ ለመጀመሪያ ጊዜ ነው የምሄደው። ሐዋሳ ገብተናል። ያራዳ ልጆች ያሳያችሁ። ሐዋሳ መጥቼ በጣም ማየት የምፈልገውና አንደኛው ነገር የቅዱስ ገብርኤልን ቤተክርስቲያን ነበር። ለመጀመሪያ ጊዜ ነው የመጣሁት። ይኸው ወደ ገብርኤል ቤተክርስቲያን እንሄዳለን። እሺ፣ ከመንገድ ስወርድ ያደረኩት ነገር ገብርኤል ቤተክርስቲያን መምጣት ታዝ ከተለኝና ታያለ። ኃያል አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል። ያው እንግዲህ በጣም እርቦኝ ስለነበረ ምግብ ለመብላት ያገኘሁበት ካፌ ገብቼ ልበላ ነው። ከዛ ቀጣይ ደግሞ ሌላ ቦታዎች ሐዋሳ መጥቼ ማየት የምፈልጋቸውን ነገሮች አሳያችኋለሁ። ይመቻችሁ። ሐዋሳ ላይ የያዝኩትን ሩምም ላሳያችሁ። አሁን ደግሞ ወደ ሐይቅ ዳር እንሄዳለን። እስኪ ያለውን ነገር አብረን እናያለን። ታጣጋር ጋሳይ ሲቆርጦ ምናምን አሳያቸው እስቲ። እነዚህ አሳዎች ምን ይባላሉ? አሳቹ በለጠ ደረንም በላ ቁርጥ ነው የሚበላ። ቁርጥ ነው የሚበላ። ዳጣከታኑ ዳኑ አዘጋጅ ፍሬሽ አሳ በነፍስ ያሉ ናቸው። ከዛ በጥሬው ነው የሚበላ። በዳጣና በቂጣ ይፈጫል። መብላት ነው። ገና መግቢያው ጋር ነኝ አሁን ያለው። ወደ ውስጥ ገብቼ ምን ይመስላል የሚለው በደንብ አሳያችኋለሁ። ሐይቅ ዳር ላይ እንግዲህ አሳ ሲጠበስ ምናምን ላሳያችሁ እንዴት አባቱ ደስ እንደሚል። ቁጭ ብላችሁ እዚህ ጋር ዱቅ ብላችሁ ያለው ሰላም What's up? Subscribe? Okay, subscribe? ሐይቅ ዳር የነበረኝ ቆይታ ይሄንን ይመስላል። ሐዋሳ በምሽት ትመስላለች የሚለውን እስኪ አብረን እንይ። ቁርስ ለመብላት አሞራ ገደል ነው ያለነው። እዩት በእናታችሁ።
ዳጣ እናሳያችሁ። ዳጣው በምን እንደሚበላ እናሳያችሁ። እዩት፣ ስንት አይነት ዳጣ ነው ይሄ? ሐዋሳ ላይ በጣም አሪፍ ጊዜ አሳልፌያለሁ። ስለተከባከባችሁኝ አብራችሁ ለነበራችሁ ጓደኞቼ እንዲሁም ለሐዋሳ ልጆች በጣም አመሰግናለሁ።